ሰላም ተመልካቾቻችን ወደ ቻናላችን እንኳን ደህና መጣችሁ። ዛሬ በሀገራችን ፖለቲካ ውስጥ ወሳኝ ቦታ ስለያዘው የመደመር መንግስት ጽንሰ ሀሳብ በአጭሩ እንወያያለን። ዶክተር አብይ አህመድ ያስተዋወቁት የአስተሳሰብ ምንድን ነው? እንዴትስ የኢትዮጵያን ፖለቲካ ምህዳር ለመለወጥ ዓላማ አድርጓል? በሶስት ደቂቃ ውስጥ ቁልፍ ነጥቦችን እናያለን። መደመር በቃሉ ትርጉም መደመር ማለት ሲሆን በፖለቲካዊ ፍልስፍናው ግን ከዚህ የሰፋ ትርጉም አለው። ብዙሃነትን ማቀፍ ወይም ኢንክሉዥን። የመደመር ዋነኛ ዓላማ ኢትዮጵያን ብዙሃነት እንደ ጥንካሬ ምንጭ በመጠቀም ሁሉንም የህብረተሰብ ክፍልና የፖለቲካ አስተሳሰብ ማዕከል ያደረገ ሀገራዊ መግባባትን መፍጠር ነው። የጋራ እሴት እና ህልውና ያለፉትን አከፋፋይ ፖለቲካ ትርክቶች በመተው የጋራ ህልውናችንን የጋራ ብልጽግናን ማዕከል ማድረግ ነው። የሁሉም ሰው ጥቅም የመደመርን የተጠበቀን እንዲሆን መስራት። አገር በቀል መፍትሄ የመደመር መንግስት የውጭ ሞዴሎችን ከመከተል ይልቅ የኢትዮጵያን ችግሮች ለመፍታት አገር አቀፍ ወይም አገር በቀል አስተሳሰቦችን በባህላዊ እሴቶችና በታሪክ ልምዶች ላይ የተመሰረተ የራስ ችግር በራስ መፍታት የሚል አቋም አለው። በአጭሩ መደመር የተለያዩትን በማሰባሰብ ጠንካራ ሀገራዊ ማንነትና ተቋማትን ጠቅላይ ሚኒስትሩ የመደመር መንግስትን አራት ዋና ዋና መርሆች ላይ እንደመሰረቱ ገልጿል። እነዚህም መነሻ የመደመር መነሻው ቁጭት ነው። ኢትዮጵያ ለምን ድሃ ሆነች? ለምንስ ተረጂ ሆነች? የሚሉ ጥያቄዎችና ምክንያቶች መፈለግ። ማንነት ሁላችንም ከየትም ብንወጣ የሁላችንም ዋና ማንነት ኢትዮጵያዊነት መሆን አለበት የሚል እምነት። መንገድ ወይም አቅጣጫ የጋራ ብልጽግናን ለማምጣት የሚመራው የጋራ የልማት አቅጣጫ። መድረሻ ወይም ውጤት የተሻለ በሁሉም ዘርፍ የበለጸገችና ጠንካራ ኢትዮጵያን መገንባት። እነዚህ ምሰሶዎች ሀገርን በጋራ ለመምራትና የተሻለ የወደፊት እድል ለመፍጠር ቁልፍ ሚና ይጫወታሉ ተብሏል። የመደመር መንግስት ጽንሰ ሀሳብ በኢትዮጵያ ፖለቲካ ላይ አዲስ ምዕራፍ ከፍቷል ማለት ይቻላል። ሆኖም እንደ ማንኛውም የፖለቲካ ፍልስፍና የራሱ የሆኑ ፈተናዎችና ተግዳሮቶች አሉት። በእኔ አስተያየት የመደመር መንግስት ለኢትዮጵያ ተስፋ ነው። አስተያየታችሁን ከታች ባለው ኮሜንት ቦታ ላይ አስቀምጡልን። ይህን ቪዲዮ ከወደዱት ላይክ አድርጉት፣ ሌሎች እንዲደርስ ሼር ያድርጉት እና ቻናላችንን ሰብስክራይብ በማድረግ አይርሱ። በሚቀጥለው ቪዲዮ እንገናኝ። ቸር ይሁኑ።